በቤቱ ወይ በኮምፒውተር በቤቱ ወይ በቢሮ ውስጥ የትኛውን ነው መዘርጋት ያለብኝ? ኔትወርክ ኮብል ሲዘረጉ የትኛውን ነው መጠቀም ያለብኝ? ስዊች ነው ወይስ ሀብ ብላችሁ ከሆነ ዛሬ ልዩነታቸውን በደንብ አድርጌ ላስረዳችሁ። ስዊች ማለት መጀመሪያ ከሀብ ልጀምራችሁ። ሀብ ማለት ኦልድ ወይ ነው፣ ነገር ግን ሁለቱም ሜይን ስራ አላቸው። ዳታዎችን ከአንድ ቦታ ለብዙ ኮምፒውተሮች ማጋራት ነው አይደለም? ሶ ሀብ ሲሆን ምንድነው ምንም አይነት ማክ አድረስ ስለሌለው አይለየውም። ለየትኛው አንድ መረጃ ሲወጣ ለየትኛው መድረስ እንዳለበት ስለማይለየው ከአንዱ አንድ መረጃ ሲወጣ ለሁሉም ነው የሚደርሰው። ለምሳሌ ማይክሮፎን እንደምሳሌ ብንወስድ ማለት ነው። አንድ ማይክሮፎን አንድ ስታወሩ ለሁሉም ሰው ነው የሚሰማው። ለይታችሁ ለሆነ ሰው ማሰማት አትችሉም በማይክሮፎን ስለሆነ። ሶ ሀብም እንደዛው ነው። አንድ መረጃ ሲያወጣ ለሁሉም ነው የሚያደርሰው። ሶ ያ ነገር ያጨናንቀዋል ኔትወርኩን እና ፍጥነቱን እንዲቀንስ ያደርገዋል። ስዊች ደግሞ በጣም አሪፍ ነው፣ ስማርት ወይ ነው። ልዩነቱ ምንድነው ብያችኋለሁ። ይሄኛው ከአንድ ኮምፒውተር የሆነ ዳታ ሲወጣ ለቢ ነው መድረስ ያለበት ካላችሁ ለቢ ያደርሰዋል። ለሲ ነው ካላችሁ ለሲ። ማክ አድረስ ስላለው እያንዳንዱ ከየት ወዴት መድረስ እንዳለበት ስለሚያውቅ ኔትወርኩ አሪፍ ነው። መጨናነቅ ነገር የለበትም እና ስማርት ነው። በቃ ሰኪውርድ ነው። እኛ መድረስ የፈለግነው አንድ ዳታ ለኤ ወይ ለቢ ወይ ለሲ ለፈለግነው፣ ለሲ ከሆነ መላክ የፈለግነው ቀጥታ ለሲ ነው እንጂ የሚደርሰው ለሁሉም አያጋራብንም። ስለዛ መረጃው ሰኪውርድ ነው፣ አሪፍ ነው። ሚስጥራችንን ይጠብቅልናል። ፍጥነት አለው ለአንዱ ወደ አንዱ ስለሆነ ከሁሉም ጋር አንዱን ለብዙ ስለማያባዛ እንደ ኮፒ ማለት ነው። አንድ መረጃ ለአንድ መድረስ ሲገባው ለብዙ ያደርሰዋል ማለት ነው ሀብ። ስለዛ ሀብ ኦልድ ወይ ነው፣ ስዊች ደግሞ ስማርት ወይ ነው። ሀብ ለአንዱን ለብዙ ነገር ያጋርባል። ሰኪዩሪቲ የሚባል ነገር የለውም። ስዊች ደግሞ ሰኪዩርድ ነች፣ ፋስት ነች፣ ስማርት ነች። ስለዛ ልዩነታቸው ይሄን ይመስላል። የፈለጋችሁትን መጠቀም የእናንተ ምርጫ ነው። የበለጠ የቴክኖሎጂ መረጃ ወይ ግራ ያጋባችሁ እንዲብራራላችሁ የምትፈልጉት ነገር ካለ ኤኒቲንግ መናገር ትችላላችሁ። ሁሉንም ነገር እሰራላችኋለሁ። ቴንኪዩ